እያንዳንዱ ሳምንት የራሱ ስያሜ ስላለው በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትውፊት እነዚህን እያሰብን እያወቅን መሄድ ስለሚገባን ሰፋ ቢል 7 ደቂቃ አነስ ቢል በ5 ደቂቃ ውስጥ አጠር ያለ ነገሮችን የዕለቱ ወንጌል እንነጋገራለን። እግዚአብሔር እንዲያስተምረን ፈቃዱ ይሁንልን። እንደምታውቁት የሰሞነ የአብይ ጾም ሳምንታት እያንዳንዱ ሰንበት የራሱ የሆነ ስያሜ አለው። የዛሬው ሰንበት ዘወረደ ተብሎ ይጠራል። አሁን በወንጌሉ ሲነበብ እንደሰማችሁት ከላይ ከወረደው በስተቀር ወደ ላይ የወጣ የለም። እግዚአብሔር አንድያ ልጁን ለሞት አሳልፎ እስኪሰጥ ድረስ ዓለሙን እንዲህ ወዶታል። እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋህደ ለቤዛ ኩሎ ዓለም ብሎ የተናገረውን የወንጌልን ቃል መነሻ በማድረግ አባቶቻችን ከላይ የወረደውን ሥጋ የለበሰውን ፍቅር የሳበውን እኛን ለማዳን አርአያ ገብርን ነስቶ በትሕትና የተገለጠውን መለኮትን ለማሰብ ዘወረደ ብለን ይህንን ሳምንት እንጠራዋለን። ሁለተኛ ስያሜው ደግሞ ሙሴኒ ተብሎ ይጠራል። ሙሴኒ የተባለበት ምክንያት ቅድም በወንጌል እንደሰማችሁት ሙሴ የነሐሱን እባብ በምድረ በዳ ሰቅሎ ኃጢአት የሰሩ እግዚአብሔርን ያሳዘኑ በለምጽ የተመቱ ሁሉ ያንን የነሐሱን እባብ ባዩ ጊዜ እንደተፈወሱ ለዘላለም የሕይወታችንና የድነታችን አለቃ የሆነው መድኃኒታችን ኢየሱስ ክርስቶስን ነፍስ ሁሉ አተኩራ ባየችና በተመኘችው በፈለገችው ጊዜ ስርየትን ታገኛለች፣ ፈውስን ታገኛለች ሲል ሙሴ እንዳደረገው እንዲሁ ደግሞ ሊሰቀል የሚመጣ የዘላለም መድኃኒት ክርስቶስ አለ ብላ ሙሴኒ ብላ ሁለተኛውንም ይህንኑ ሰንበት እንዲሁ ትሰይመዋለች። በብዙዎቻችሁ ዘንድ የሚታወቀው ደግሞ ቅበላ የሚለው ስያሜ ነው። ብዙዎች ቅበላን ከመብል ከመጠጥ ጋር ያያይዙታል። ነገር ግን ቅበላ የሚለው ቃል ቤተ ክርስቲያን ቀበላ መራዊ ሙሽራውን መቀበል፣ ሙሽራውን ለመቀበል መዘጋጀት፣ ዘይትን በደንብ መያዝ ተብሎ እነዛ ከ10 ደናግል ታሪክ ጋር ተያይዞ በማቴዎስ 25 እንደተጻፈው እንግዲህ የጌታ የመምጫ ጊዜው መቼ እንደሆነ ስለማይታወቅ ፍቅር የሆነውን ዘይት ይዘን እንድንጠባበቅ በጾማችን ወቅት ሙሽራው በደጅ እንደሆነ ፈራጅ በደጃችን እንደቆመ የመጠሪያችን ቀን መቼ እንደሆነ እንደማናው በዚህም ምክንያት ሙሽራውን ለመቀበል ሥጋን አንጽቶ ነፍስን አዘጋጅቶ መቀበል እንደሚገባም በማሳሰብ ቤተ ክርስቲያን ቅበላ ብላ ይህንን ሰንበት ትጠራዋለች። በዚህ ሰንበት በጣም የሚያስደንቀው ነገር ይሄ በሚጣፍጥ አንደበቱ ትንሹ ዲያቆን የዳዊትን መዝሙር አንስቶ ሲያዜም ነበረ። ምናልባት ስክሪን ላይ ታችሁት ከሆነ በመዝሙር 2 ቁጥር 11 ላይ የተጻፈውን ተቀነዩ ለእግዚአብሔር በፍርሃት ወታሐሰዩ ሎቱ በረዓድ አጽንዋ ለጥበብ ከመ ይጥመዓ እግዚአብሔር፣ ለእግዚአብሔር በፍርሃት ተገዙ በረዓድም ደስ ይበላችሁ እግዚአብሔር እንዳይቆጣ ብሎ የዛሬው ሰንበት ቀሪው ሳምንታት የሚመጡ ከፊታችን እስከ ትንሣኤው ያለ ጊዜ በሙሉ እግዚአብሔርን በመፍራት የምንገዛበት ጊዜ እንደሆነ የተማርንበት የሰማንበት ቀን ነው። እውነት ነው። ዓለሙ እግዚአብሔርን መፍራት ከተወ ሰንብቷል። እግዚአብሔርን መፍራት እንደ ሞኝነት ተቆጥሮ ደስ የሚልህን ያማርህን የፈለግከውን ስሜት የሚመራውን አድርግ የሚለው የዓለሙ መርህ ብዙዎች ከእግዚአብሔር መፍራት እንዲወጡ አድርጓቸዋል። እግዚአብሔርን መፍራት ማለት ሌላ ትርጉም የለው። የዚህ ዓለም ገዢ የሆነውን እግዚአብሔርን ማመን ብቻ ሳይሆን እንደ ምሕረቱ ቅጣት እንዳለ መረዳት። ይሄ ብቻ ሳይሆን ፈጣሪ መሆኑን ካመን ደግሞ መግቦቱንም መረዳት።
እግዚአብሔር በዚህ ጽንፈ ዓለም ውስጥ የሚንቀሳቀሱ ማናቸውም ፍጥሮች እኔንም እናንተንም የከበረውንም ዝቅ ያለውንም ያለውንም የሌለውንም ጨምሮ በእጁ መዳፍ ውስጥ እንዳሉና መቆጣጠር እንደሚችል መረዳት ፍትሑ እንዳለ ደግሞ ርትዕ ኖሮት እንዲሁ ዳኝነቱ የጸና መሆኑን እንድናምን ለእግዚአብሔር በፍርሃት ተገዙ ይላል። የሚገርማችሁ ፍርሃትና ደስታ አይገናኙም። ዳዊት ግን ለእግዚአብሔር በፍርሃት ተገዙ ደስ እንዲላችሁ ነው ያለ። እግዚአብሔር የምታከብርህ እግዚአብሔር የምትገዛ ለእግዚአብሔር የምትታዘዝ ነፍስ ሁሌ በደስታ የተሞላች ነፍስ ናት። ዛሬ በየሕይወታችን ውስጥ መቅበዝበዝ፣ ፍርሃት፣ ድንጋጤ፣ ሽብር፣ መታወክ እየገጠመን ያለው እግዚአብሔርን መፍራት ከእኛም ከቤታችን ከኑሯችንም ከሕይወታችን ስላራቅን ነው። ስለዚህ በዛሬው ሰንበት እግዚአብሔር ይመክረናል እንዲህ እያለ እግዚአብሔር ፍሩ ይለናል መጽሐፍ። እግዚአብሔርን የሚፈራ ሰው መጨረሻው የተባረከ ይሆናል። ሲራክ እንዳለው ለፈሪሃ እግዚአብሔር ይሴኒ ዳህሪቱ ወይትባረክ አመለቶ ሞቱ ይላል። እግዚአብሔርን የሚፈራ ሰው መጨረሻው የተባረከ ነው። ዕለተ ሞቱ ምስጉን ነው። ተልከስክሶ በሜዳ ወድቆ ሳይዘጋጅ ሳይሰበሰብ በከንቱ ወይም ከፍ ባለ የመከራ አሟሟት ውስጥ አይወድቅም። በሕይወት ሲኖርም ዘመኑ የተባረከ ነው፣ ሞቱም በመጨረሻ ያማረ ነው ይላል። እንዲህ አይነት ሕይወት ይስጠን እግዚአብሔር። ወዳጆቼ ስለዚህ እግዚአብሔርን በመፍራት እንድንኖር ተቀነዩ ለእግዚአብሔር በፍርሃት ወታሐስብ ሎቱ በረአድ ይላልና ትዳር ፈሪሃ እግዚአብሔር ከሌለው የጦርነት መስክ ነው የሚሆነው። ዕውቀት ፈሪሃ እግዚአብሔር ከሌለው ትዕቢት ነው የሚሆነው። ሀብት ፈሪሃ እግዚአብሔር ከሌለው በንፉግነት የተሞላ ነው የሚሆነው። ውበት ፈሪሃ እግዚአብሔር ከሌለው ጣዖት ነው የሚመስለው። በሕይወታችን ሁሉ እግዚአብሔርን መፍራትን ማዕከል አድርገን እኔ ማን ነኝ? ቤቴስ ምንድን ነው? እዚህ አደረስከኝስ ተገብቶኝ ነው ወይ? ከአንተ ቸርነት የተነሳ ነው በማለት እግዚአብሔርን እያከበርን እንድንሄድ የዛሬው ሰንበት ያስተምረናል። ይሄ ብቻ አይደለም ተወዳጆች፣ ኃጢአትን በድፍረት እንዳንሰራ ዳዊት ወእምነኪር መሐኮ ለገብርከ ባሪያህን ከድፍረት ኃጢአት ጠብቀው ይላል። እውነት ሰው ሆነን እንስታለን፣ እንተላለፋለን፣ መንገዳችንን እንዲሁ ከእግዚአብሔር መንገድ ፈቀቅ እናደርጋለን። ግን ቶሎ ብለን ከተረዳን ቶሎ ብለን መስመሩ ትክክል አለመሆኑን ከተገነዘብ እግዚአብሔር መሐሪ ነው፣ ይማረን ሁላችን። በድፍረት ላይ ድፍረት ኃጢአት መስራትን ግን የዛሬው ሰንበት ያስጠነቅቀናልና እግዚአብሔርን በመፍራት ቀሪውን የጾም ጊዜ እንድናሳልፍ ፈቃዱ ይሆንልን። ለዘላለሙ አሜን። ይቆየን።